Hello Outsmart. Today I come again for management exam to teaching and making you will make to that is the best result for your future exam. 2025 of management examiners. Today I come again for a new episode. ዛሬ እንግዲህ በአዲስ ኮሽን ይዤላችሁ መጥቻለሁ 15 ወሳይ ጥያቄ መላቸውን ይዤላችሁ መጥቻለሁ። ሶ እኔ አሁን መመክራችሁ ምክር ማንኛውም ኤግዛም ተፈታኝ ጥያቄ መስራት አለበት። በቃ ትንሽ ነው ትልቅ ነው ብሎ በማየት በራሱ ሰብጀክቲቭ ቪው ገምግሞ ማለፍ ሳይሆን በቃ ሰው ኤግዛም ይሆናል ብሎ ያወጣለትን ጥያቄ በስነ ስርዓት እስከ ኮሽኑ እስከ ምርጫው አንደርስታንዲንግ ማድረግ አለባችሁ። ይሄን ካረጋችሁ ኤግዛሙ ምንም አይደለም ማለት ነው። ሶ ምክንያቱም አንዳንድ ሰው ካለምንም ኤክስፒሪየንስ ይሄን ስሩ ብሎ ሊሰጣችሁ አይችልም። ስለዚህ I recommend you have to do this exam question. ስለዚህ ወደ አንደኛው ጥያቄ እንድ management is a best defined as the process of አለ። እንግዲህ አስተዳደር በተሻለ ሁኔታ የሚተረጉሙ ሂደት የትኛው ነው እያለ ነው። A controlling and pushing employees ይህ ማለት እንግዲህ ሰራተኞችን መቆጣጠር ወይም መቅጣት። B planning, organizing, leading and controlling resource ይህ ደግሞ እቅድ ማውጣት ማደራጀት መሪነት መውሰድና ሀብቶችን መቆጣጠር። C increasing company profit only የኩባያ ትርፎችን ብቻ መጨመር። training worker only ሰራተኞችን ብቻ ማስተማር። ሶ እዚህ ጋር ያለው አስተዳደር በተሻለ ሁኔታ የሚተረጉምልን የትኛው ሂደት ነው ያለው። ሶ that's so easy I told you in Amharic እንግዲህ ዛሬ በብዛት በአማርኛ ትራንስሌት እያደረኩ ነው ማስተምራችሁ ምሰራላችሁ ጥያቄው ምክንያቱም ኮሜንት ላይ አማርኛ በጣም ጨምርበት ምናምን እንግሊዝ አታብዛ ምናምን ይባል ኮሜንት ስላለ ስፔሻሊ በብዛት በአማርኛ ነው ምሰራላችሁ። So the correct answer is B planning, organizing, leading and controlling resource ማለት ነው። The answer is B. Second, which function of management decides the future goal of an organization አለ። እንግዲህ አንድ ያስተዳደር የትኛውም ተግባር የድርጅት ወደፊት ግቦችን ይወስንላል አለ። አንዱ ማለት ነው ማንኛውም የማኔጅመንት ተግባር የድርጅቱን ወደፊት ግቦችን ይወስንልናል። A ፕላኒንግ እቅድ ማውጣት፣ B ኦርጋናይዚንግ ማደራጀት፣ C ስታፊንግ ሰው ሀብት ማቅረብ፣ D ኮንትሮሊንግ መቆጣጠር። that is the answer is A ማለት እቅድ ማውጣት ነው። which function of management decides the future goal of an organization እቅድ ማውጣት። ኦኬ ሶስት delegation means ተልኮ መመደብ። እንግዲህ delegation ማለት ተልኮ መመደብ ነው። A taking all responsibility alone ኃላፊነቱን ብቻህን መውሰድ። B shifting tasks to other with authority ተግባሮችን በስልጣን ሌሎችን ማስረከብ። C pushing employees ሰራተኞችን መቅጣት። D hiring new workers አዲስ ሰራተኞችን መቅጠር። What's your answer? The answer is B ይሆናል ማለት ነው። shifting tasks to others with authority delegation ማለት ነው። you got me? ተግባሮችን በስልጣን ሌሎችን ማስረከብ ማለት ነው። አራት a manager who motivates employee is performing which function is አለ። A planning እቅድ፣ B leading መሪነት፣ C organizing ማደራጀት፣ D controlling መቆጣጠር። አሁን እዚህ ጋር እያለን ያለ ሰራተኞችን የሚያነሳሳ ማኔጀር የትኛውን ተግባር ይፈጽማል እያለ ነው። ፕላኒንግ እቅድ መውጣት ነው። ሰራተኛ ጋር የሚያነካካው ነገር የለም። ኦርጋናይዝም ደግሞ ማደራጀት ነው። ኮንትሮሊንግ መቆጣጠር ነው። ሊዲንግ ኤንድ ዳይሬክቲንግ ማናጀር who motive employees is performing with function ኦኬ አንዳንዴ ሞቲቭ የሚያደርጋል ማለት ነው። ኦኬ አምስተኛ which of the following is a formal communication channel formal communication channel የሆነው የትኛው ነው አለ። ከሚከተሉት ውስጥ የፎርማል ኮሙኒኬሽን መስመር የትኛው ነው እያለ ነው እዚህ ጋር። ጎሲፕ ስምምነት፣ B ሩመር ወሬዎች፣ C ኦፊሻል ሚሞስ ኦፊሻል ማስታወሻዎች የቢሮ ማስታወሻዎች ማለት ነው።
D social media post የሶሻል ሚዲያ ፖስቶችስ this is A B and D is that is informal okay informal communication channel ናቸው but of C official memos means that's formal communication 6 which leadership style gives employee full freedom to make decision አለ ሰራተኞች በፍጹም ነፃነት ውሳኔ እንዲወስኑ የሚፈቅድ የመሪ አይነት የትኛው ነው ያለን ነው I want to share translate it directly in Amharic man A autocratic ፈላጭ ቆራጭ አድርጋ ታደርግ ማድረግ ነው B democratic ዲሞክራሲ ማለት ደግሞ that is depend of the majority people ነው C laissez-faire ደግሞ ፍጹምነት ነው laissez-faire ማለት ለምሳሌ አንድ እኔ ትልቅ ካምፓኒ ቢኖረኝ ይህን ካምፓኒ በጣም መተማመንባቸው ሰዎች ከኔ በላይ ኤክስፐርት ኖሌጅ ያላቸው ሰዎች ከሆኑ እኔ እነዛ ጋር ሄጄ እንደ አንድ ሊደርሺፕ ይሄን አድርግ ልለው አልችልም ምክንያቱም ሁሉም ምን ማድረግ እንዳለበት ምን አለ ማድረግ እንዳለበት በምን ሰዓት በምን ደቂቃ የሆነ ነገር መጨረስ እንዳለበት ስለሚያቅ that is laissez-faire ይላል you got him which leadership style gives employee full freedom to make decision ሙሉ የሆነ ፍሪደም ሰጣቸዋለሁ ማለት ነው ለምሳሌ በዛ ካምፓኒ ውስጥ ማሽን ኦፕሬተር ቢኖር ያን ማሽን ኦፕሬተር አሁን ሊድ ላደርገው አልችልም ይሄን በዚህ አርግ ይሄን በዚህ ላደርግ አልችልም ምክንያቱም የውስጡን ቴክኒክ ከኔ በላይ እሱ ስለሚያውቀው ማለት ነው ዲ ትራንዚሽናል አይሆንም ማለት ነው the answer is C 7 the process of comparing actual performance with planned performance is called አለ የተፈጸመውን አፈጻጸም ከተያዘው እቅድ ጋር የማወዳደር ሂደት ዳሽ ተብሎ ይጠራል ማለት ነው A staffing ሰው ሀብት B motivating ማነሳሳት C controlling መቆጣጠር D coordinating ማስተባበር Why you expect for this question I told you C controlling መቆጣጠር ማለት ነው staffing የሰው ሀብት motivating ማነሳሳት coordinating ማስተባበር it is not the answer of here it is not the answer of the performance of comparing actual performance with planning performance ለዚህ ሊሆን አይችልም 8 job satisfaction money comes from አለ የሥራ ደስታ በዋነኝነት ከዳሽ ይመጣል ይያለ ነው A fair ከፍርሃት B fair salary recognition and growth this means ደሞዝ ክብር እድገት ከመስጠት C overworking ብዙ መስራት D strict supervision በጣም ጥብቅ ቁጥጥር ማድረግ That is the answer is B. Fair salary recognition and growth, okay? Zati in Maslow hierarchy, the highest human need is ala. In Maslow hierarchy, the highest human need is in Maslow hierarchy, the highest human need is በማስሎው የፍላጎት ርዕስ ውስጥ ከፍተኛ የሰው ፍላጎት ያለበት ወይም that is the end achievement የሚባለው የትኛው ነው ያለ ሴፍቲ ደህንነት ላቭ ፍቅር C esteem ክብር D self actualization ራስን መፈጸም ይላል ራስን ከፈለጉት ዴስቲኔሽን ጋር ኮኔክትድ ማድረግ አቺቭ ማድረግ the answer is D self actualization the primary purpose of an organized structure is to የድርጅት መዋቅር ዋና ዓላማው ዳሽ ነው አለ increase confession ችግር ማባዛት B define role responsibility and relationship ሚናዎችን ኃላፊነቶችን እና ግንኙነቶችን መግለጽ C reduce teamwork ቡድን ስራን መቀነስ D increase cost ወጪ መጨመር እንግዲህ the primary purpose of an organized structure is የመጀመሪያው purpose የድርጅቱ መዋቅር ዋና ዓላማው that is the main goal the answer is B define role responsibility and relationship ይሄን ሚናዎችን በጣም ክሊር አድርጎ መግለጽ ማለት ነው 11 SWOT analysis include or except SWOT analysis means the acronym it is acronym S means that is strengths and W means weakness O means opportunity and T means threat that's why I want to translate in Amharic all A strengths mean ኃይሎች ወይም ጥንካሬያችን ነው B weakness ድክመቶች C opportunity እድሎች D transition ግብዣዎች that is all are included in SWOT analysis but of D transition is not a part of SWOT analysis so the correct answer is D መልሱ D ይሆናል ማለት ነው ሌሎች ይሆናሉ 12 decision making is mainly based on አለ ውሳኔ መስጠት በዋነኝነት በዳሽ
ይሰራል እያለ ነው። guessing ግምት B fact information and analyze እውነታዎችን መረጃና ትንተና C emotion ስሜት D rumors worry the correct answer how you have to decide about for anything any information to reach for that is a specific data that is you have to take about for the correct B facts information and analyze the correct answer is B 13 a team that include member from different department is called አለ ከተለያዩ ክፍሎች አባላት የሚያካትት ቡድን ዳሽ ተብሎ ይጠራል ይላል vertical team በቁመት የተደረገ ቡድን ወይም vertical ማለት ከታች ወደ ላይ ማለት that's one word cross functional team means የተዘረጋ ወይም ባለ ብዙ ተግባራት ቡድን ማለት cross functional okay C informal group informal ያልተደረገ ቡድን that is just like that no rumor no gossip the love of C D supervisor unit ቁጥጥር ክፍል ይፍገራሚ አሁን እዚህ ጋር ያለ team that include members from different department is got different departmentoችን የያዘ cross functional team እንለዋለን የተዘረጋ ባለ ብዙ ተግባር ቡድን ማለት ነው 14 the process of recruiting and selecting employee is known as ሰራተኞችን መቅጠርና መምረጥ የተባለው ሂደት የትኛው ነው ይላል A directing መመሪያ መስጠት B staffing ሰው ሀብት C controlling መቆጣጠር D delegation ተልኮ መመደብ The answer is B staffing ሰው ሀብት ማለት ነው 1-5 the last not the least proof not the least corporate social responsibility the acronym of corporate social responsibility SCR means አለ ድርጅታዊ ማህበራዊ ኃላፊነት ማለት አለ አንድ ድርጅት በማህበራዊ ያለው ኃላፊነት ማለት avoiding the community ህብረተሰቡን መርቀቅ በቃ ማስወገድ is not the correct answer is not to match of or fit of that society safety B being of social and ethical responsibility ማህበራዊና ስነ ምግባራዊ ኃላፊነትን መውሰድ is correct C focusing only one profit ትርፍን ብቻ መመልከት focusing only one profit ትርፍን ብቻ መመልከት not D ignoring environmental law የአካባቢ ደንቦችን መተው except B the other is that is a disquesting answer proof the correct answer is B everybody I finished by today 1-5 exam question I know if you are understanding more of this word or this question you are understanding by that's a drop of water for your exam futures so I will tell you everybody again and again do more any exam questions እንግዲህ thank you so much everybody በዚህ ጨርሻለሁ አስተያየት ካላችሁ ኮሜንት ላይ መጻፍ ትችላላችሁ ይሄንን አስተካክል ምትሉ ካለ ኮሜንት ላይ መጻፍ ትችላላችሁ እንግዲህ ይሄን ኦሬዲ ምንነቅላችሁ ዩቲዩብ ላይ ምንለቀውን ጥያቄ በስነ ስርዓት ከሰራችሁ ኤግዛም ላይ ምንም አይደለም ማለት ነው ኦኬ ሰው ከተለያየ ኤክስፒሪየንስ ነው እየሰራንላችሁ ያለ thank you so much everybody love you have a la vista have a star I'll come back soon everybody